ፎሬክስ ትሬዲንግ ብዙዎች እንደሚሉት ቻርቶችን በማየት እንዲሁም ከቲክቶክ እና ከተለያዩ ሶሻል ሚዲያዎች ያዩትን የከንድል ስቲክ እና ፓተርኖችን በማየት ብቻ ባይ ወይም ሴል የሚደረግ አይደለም። አብዛኛው የኢትዮጵያ ወጣት የሌሎች ሰዎች ስኬት እየተመለከተ የነሱን ሌክዠሪ ኑሮ በአይምሮ ራሱን በነሱ ቦታ አድርጎ የተመለከተ በስንት መከራ ያገኘውን ወይንም ከቤተሰብ ለምኖ የተቀበለውን ገንዘብ ዶላር ገዝቶ ወደ ፎሬክስ ትሬዲንግ ዓለሙ ይገባል። የሚያሳዝነው ነገር አብዛኛው ወጣት ይህንን ገንዘብ ካጣ በኋላ ህይወቱ ይጨልምበታል። ምክንያቱም ቢያንስ $100 እንኳን ቢጀምር በኢትዮጵያ ብር 17000 ብር ማለት ነው። 17000 ምንም እንኳን ህይወት የሚለወጥ ገንዘብ ባይሆንም ለብዙ የሀገራችን ወጣት ይሄ ገንዘብ ከሚያገኙት ገቢ አንጻር ብዙ ነው። ይህንን ገንዘብ ለማግኘት ብዙ መከራዎችን ያያል። በመጨረሻ በተወሰነች ውሃ በማታነሳ እውቀት ብቻ ወደ ፎሬክስ ትሬዲንግ ዓለም ዘሎ ገብቶ በስንት መከራ ያገኘውን ገንዘብ ባይ ሴል በመንካት ብቻ ገንዘቡን በትኖ ባዶ እጁን ይቀራል። በአገራችን ስኬታማ ከሆኑት ለብዙ ወጣቶች መነሳታት ከፈጠሩት ውስጥ ኤክስ ስናይፐር እና ኤቢ ማርሻል ዋነኞቹ ናቸው። ሌሎቹም ቢኖሩም ነገር ግን እነዚህ ሰዎች በፖድካስቶች ላይና ወጣቱን ሲመክሩ ፎሬክስ ትሬዲንግ ቀላል ነገር እንዳልሆነና በባይና በሴል ብቻ የማይወሰን እንዳልሆነ፣ ብዙ ውጣ ወረዶች እንዳሉት፣ ብዙ ክሳራዎች እንዳሉት፣ ከቻርትና ከከንድል ስቲክ የበለጠ እውቀት እንደሚያስፈልገው ደጋግመው ይናገራሉ። ጀማሪ ትሬደሮች የሚሳሳቱት አንድ ነገር ብዬ የማስበው ትሬዲንግ በፍጥነት ፕሮፊታብል የሚሆኑ ይመስላቸዋል። ግን ትሬዲንግ እንደዛ አይደለም። ትዕግስት ይፈልጋል፣ ፕላስ ደግሞ ኖሌጅ ይፈልጋል፣ ፕላስ ኢንቨስትመንት ይፈልጋል። አንድ ብነግራችሁ ነገር ትሬዲንግ ቀላል ነገር አይደለም፣ በጣም ከባድ ነገር ነው። የቀለለ የሚመጣው እናንተ ስትሮንግ እየሆናችሁ ሳይኮሎጂካሊ ሜንታሊ ለትሬዲንግ እየተዘጋጃችሁ ኤጃችሁን ያገኛችሁ ስትመጡ እናንተ የጠነከራችሁ ነው እንጂ ትሬዲንግ እየቀለለ አይደለም የሚመጣው። እኔ በግሌ የነሱ ስኬት እንደ ሀገር ጭምር የሚያኮራ ነው ብዬ ያስባለሁ። ነገር ግን የሚያሳዝነኝ የዘመኑ ወጣት ምንም ሳይገባው አይሉን ገንዘቡን በማይሆንለት ነገር ሲከሰክስ ማየት ነው። አብዛኛው ወጣት ህይወቱን እንደ ሶሻል ሚዲያ ትሬንድ አድርጓል። የሆነ ሰሞን አንድ ስኬታማ ሰው በሶሻል ሚዲያ ላይ ስኬቱ ሲናገር እሱ የሰራውን ስራ ሰርቶ እሱም እንደሱ የሚሆን ይመስለዋል። አሁን ላይ ደግሞ በቲክቶክም በዩቲዩብም ሁሉም ሰው የሚሰራው ስለ ትሬዲንግ ነው። አይታችሁ ከሆነ ብዙ ወጣቶች በቲክቶክ ላይ ጨለማ ቤት ውስጥ ተቀምጠው በግድግዳ ላይ የቻርቶችና የከንድል ስቲኮች ፓተርኖችን ለጥፎ በሞባይላቸው ወይም በኮምፒውተራቸው ትሬድ ያደርጉ እያሳዩ አንድ ቀን ይሳካል እያሉ ቪዲዮ ሰርቶ ይፖስታሉ። አንድ ነገር ግልጽ መሆን አለበት። በዚህ ዓለም ላይ ሁሉም ሰው ሀብታም መሆን አይችልም። በተመሳሳይ ሁሉም ሰው ደግሞ ድሃ መሆን አይችልም። ስለዚህ የህይወት ትሬድ ተከታዮች አትሆኑ። ስኬታማ ለመሆን አንድ መንገድ ብቻ አይደለም ያለው። ሁሉም ሰው መክሊቱን መኖር አለበት። ነገር ግን ግዴታ ህይወቴ በትሬዲንግ ብቻ ይለወጣል ብላችሁ ካሰባችሁ ወደ ፎሬክስ ትሬዲንጉ ዓለም ከመቀላቀላችሁ በፊት የሚያስፈልገውን እውቀት ያካብቱ። ስኬት በአንድ ጀንበር የሚመጣ ነገር አይደለም። የወጣትነት ጊዜያችንን ለመጪ ወደፊት ህይወታችን የሚጠቅም ነገሮችን በማስቀመጥ ማሳለፍ አለብኝ ባይ ነኝ። እናንተስ በሀገራችን ፎሬክስ ትሬዲንግ ስታይሎች ምን ሐሳብ አላችሁ? ሐሳባችሁን በኮሜንት አጋሩን። ለተጨማሪ ሐሳቦች ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጋብዛችኋለሁ።